የዛሬውን ቪዲዮ በጥያቄ ልጀምር። ሲኦል ምንድነው? ገሃነብስ? እነዚህ ቦታዎች አንድ ናቸው ወይስ ይለያያሉ? አሁን በዚህ ሰዓት ወደ ገሃነበ እሳት የገባ ሰው አለ? ወይም ገሃነበ እሳት ውስጥ ሰዎች አሉ? ሞት የሰው ልጅ ከተፈጠረበት ጊዜ ጀምሮ መጨረሻው የማይታወቅ ትልቅ ምስጢር ተደርጎ ይነሳል። ከሞት በኋላ ምን አለ? ከሞትንስ በኋላ ወዴት እንሄዳለን? የሚሉት ጥያቄዎች ለሺህ ዘመናት የሰው ልጅን ሲያሳስቡት ኖረዋል። ብዙዎቻችን ገነት የሚለውን ቃል ስንሰማ ሰላም፣ ደስታና ብርሃን ይታየናል። ስለ ገሃነብ ስናስብ ደግሞ ብዙ የሰው ልጆች የፈጠሩት ትርጓሜ ወደ አእምሯችን ይመጣል። ነገር ግን ዛሬ የሰውን ፍልስፍና ወደ ጎን ትተን የእግዚአብሔር ቃል ስለዚህ ስፍራ ማለትም ስለ ሲኦል ምን ይላል? ነቢያትና ሐዋርያት ምን አስተማሩ? ከሁሉም በላይ ደግሞ የፍቅር አምላክ የሆነው ጌታችን ኢየሱስ ክርስቶስ ስለ ገሃነብ ምን ጠንካራ ማስጠንቀቂያ ሰጠ? የሚለውንና አስቀድመን ያነሳናቸውን ሁለት ጥያቄዎች ማለትም አሁን በዚህ ሰዓት ገሃነበ እሳት ውስጥ ሰው ስለመኖሩና አለመኖሩ፣ ደግሞም ሲኦልና ገሃነብ አንድ አይነት ወይም የተለያዩ ስፍራ መሆናቸውን በዝርዝር መጽሐፍ ቅዱስን መሰረት አድርገን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሲኦል የሚለው ቃል በዕብራይስጥ ሺኦል የሚል ትርጉም ሲኖረው በግሪክ ደግሞ ሄደስ የሚል ትርጉም አለው። በዕብራይስጥ ሺኦል የሚለው ቃል በብሉይ ኪዳን ውስጥ በተደጋጋሚ ተጠቅሶ ስናገኘው፣ ሄደስ የሚለውን የግሪክ ቃል ደግሞ በአዲስ ኪዳን መጽሐፍት ውስጥ እናገኘዋለን። በብሉይ ኪዳን መጽሐፍት ውስጥ በተደጋጋሚ የምናገኘው ሺኦል የሚለው ቃል የሙታን ስፍራ ወይም መቃብር የሚልን ትርጉም ይሰጣል። በጥንት አይሁዳውያን እምነትም ጻድቅም ሆነ ኃጢአተኛ ሲሞት ወደ ሺኦል ይወርዳል። ይህም ቦታ ሁሉም የሞተ ሰው የሚሄድበት ስፍራ ነው። ይህ ስፍራ የእሳት መቃጠያ ሳይሆን ጸጥ ያለ የጥላና የእንቅልፍ ዓለም ተደርጎም ይታሰብ ነበር። ይህም ቃል በአንዳንድ የመጽሐፍ ቅዱስ ክፍሎች ውስጥ ከፍርድ ወይም ከቅጣት ጋር የሚገናኝ ሳይሆን ሁሉም ሙታኖች የሚሄዱበት የሙታን ስፍራ ተደርጎ ይገለጻል። በዘፍጥረት፣ በመዝሙር፣ በመክብብና በኢዮብ መጽሐፍ ላይ የሚገኙ አንዳንድ የመጽሐፍ ቅዱስ ቁጥሮች መቃብር ወይም የሙታን ስፍራ የሚለውን ቃል በዕብራይስጥ ሺኦል ብለው ይጠሩታል። ለምሳሌ በዘፍጥረት ምዕራፍ 37 ቁጥር 35 ያዕቆብ ወንዶች ልጆቹና ሴቶች ልጆቹ ሁሉ ሊያጽናኑት ሲነሱ መጽናናትን እምቢ ካለ በኋላ እንዲህ አለ፣ ወደ ልጄ ወደ ሙታን ስፍራ እያዘንኩ እወርዳለሁ። በዚህ ክፍል ላይ የምናገኘው የሙታን ስፍራ የተባለው በዕብራይስጥ ሺኦል ወይም ሲኦል የሚልን ትርጉም ይሰጠናል። እንዲሁም ንጉሥ ዳዊት በመዝሙር ምዕራፍ 16 ቁጥር 10 ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስ ያይ ዘንድ አትተወውም በማለት ይናገራል። ዳዊት በመዝሙሩ ላይ እግዚአብሔር ጻድቃንን ከሲኦል እንደሚያድናቸው በእምነት ተናግሯል። ይህ ቃል በቀጥታ የክርስቶስን ትንሣኤ የሚያመለክት የትንቢት ቃል ነው። ሁላችንም እንደምናውቀው ክርስቶስ በመቃብር አልተተወም፣ መበስበስንም አላየም። በዚህም ክፍል ውስጥ ሲኦል ተብሎ የተጠራው መቃብር ወይም የሙታን መንደር ነው። የንጉሥ ዳዊት ልጅ የሆነው ሰለሞንም በመክብብ ምዕራፍ 9 ቁጥር 10 አንተ በምትሄድበት በሲኦል ሥራና ሐሳብ፣ ዕውቀትና ጥበብ አይገኙምና በማለት ከሞት በኋላ የንስሐም ሆነ የሥራ ጊዜ እንደሌለ ያሳስባል። ስለዚህ የመጀመሪያው የሲኦል ትርጉም ሺኦል የሚለው የዕብራይስጥ ቃል ሲሆን ይህም መቃብርን ወይም ደግሞ ሁሉም የሞተ ሰው ሁሉ የሚሄድበትን የሙታንን ስፍራ ይገልጻል። አስተውሉ፣ ይህ ስፍራ ሁሉም የሞተ ሰው ሁሉ የሚሄድበት ስፍራ ነው።
በብሉይ ኪዳን ውስጥ ሺኦል የሚለው ቃል ከቅጣት ወይም ከስቃይ ጋር ተያይዞ የተነሳው በኢሳይያስ ምዕራፍ 14 ቁጥር 11 ላይ ነው። በዚህም ጌጥህና የበገና ድምፅ ወደ ሲኦል ወረደ፣ በበታችህም ብል ተነጥፏል፣ ትልም መደረቢያ ሆኗል ብለው ይመልሱልሃል በማለት ይናገራል። በዚህ ክፍል ላይ በሲኦል ስቃይ እንዳለ ያመለክተናል። ሌላኛው ሲኦል የሚለው ቃል አስቀድመን ያነሳነው ሄደስ የሚለው የግሪክ ቃል ነው። ይህ የአዲስ ኪዳን ቃል ሲሆን በግሪክ የሲኦል ቀጥተኛ ትርጉም ነው። ሙታን የፍርድ ቀንን የሚጠብቁበት ጊዜያዊ ማረፊያ ተደርጎም ይገለጻል። ይህም በማቴዎስና በሉቃስ ወንጌል እንዲሁም በራእይ መጽሐፍ ላይ ተጠቅሶ እናገኘዋለን። ይህንን ስፍራ በደንብ ለመረዳት በሉቃስ ወንጌል ምዕራፍ 16 ላይ የተጠቀሰውን የአልዓዛርና የባለጸጋውን ታሪክ ማንሳት ያስፈልጋል። በዚህ የእግዚአብሔር ቃል መሰረት አልዓዛር ምስኪን ድሃና ከባለጠጋ ሰው ደጅ የሚተኛ ሰው ነበር። ባለጠጋው ሰው ዕለት ዕለት የሚመቸውና በድሎት የሚኖር ሰው ነበር። አልዓዛር ደግሞ በቁስል የተመታ፣ ቁስሎቹንም ውሾች መጥተው የሚልሱት፣ ደግሞም ከባለጠጋው ማዕድ የሚወድቀውን ፍርፋሪ ሊጠግብ የሚመኝ ነበር። እናም ሁለቱም ሞቱ። ድሃው ሲሞት መላእክት ወስደው ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ወደ ሲኦል ሄደ። መጽሐፍ ቅዱስ እንደሚነግረን ይህ ባለጸጋ ሰው በሲኦል በስቃይና በነበልባል ውስጥ ነበር። ይህ ሄደስ ተብሎ የሚፈታው ደግሞ መጽሐፍ ቅዱስ ሲኦል በማለት የሚጠራው ስፍራ አስቀድመን እንዳነሳነው የሙታን ስፍራ ነው። ይህም የሞቱ ሰዎች የፍርድ ቀንን የሚጠብቁበት ቦታ ነው። ይህ ስፍራ ማለትም ሄደስ አስቀድመን ካነሳነው ከሺኦል የሚለይ ስፍራ አይደለም። ነገር ግን በብሉይ ኪዳን በተወሰነ መልኩ ብቻ የተጠቀሰው ሺኦል ተብራርቶ የተጠቀሰበት ቦታ ነው። በብሉይ ኪዳን ውስጥ ማረፊያ ወይም ጥላ እና የጸጥታ ስፍራ ተደርጎ የተገለጸው ሺኦል እንደዛ ብቻ ሳይሆን በኃጢአተኛውና በጻድቁ መካከል ልዩነት ያለበት፣ አንዱ በስቃይ አንዱ ደግሞ በመጽናናት ተለያይቶ እስከ ፍርድ ቀን የሚቆይበት ስፍራ መሆኑን ያሳየናል። በዚሁ በአልዓዛርና በባለጠጋው ታሪክ ውስጥ ሌላ የምናስተውለው ነገር ሰው ከሞተ በኋላ በሲኦል ሆኖ የቀደመ ሕይወቱን ማስታወስ እንደሚችል ነው። ምክንያቱም ባለጠጋው ሰው እዚያ በሲኦል ውስጥ ሆኖ ስለ ወንድሞቹ ሲያስብ እንመለከታለን። ጌሄና ወይም ገሃነብ፣ ይሄ እውነተኛውና አስፈሪው የገሃነብ ትርጉም ነው። ጌሄና ማለት በኢየሩሳሌም ከተማ አጠገብ የነበረ የሄኖም ሸለቆ በማለት የሚጠራ ስፍራ ነበር። በጥንት ጊዜ በዚህ ሸለቆ ውስጥ የጣዖት አምላኪዎች ልጆቻቸውን በእሳት ይሰዉ ነበር። ቆየት ብሎ ደግሞ የከተማው ቆሻሻና የበሰበሰ ነገር ሁሉ የሚጣልበት፣ ደግሞም እሳቱ ቀንና ሌሊት የማይጠፋበት የቆሻሻ ማቃጠያ ስፍራ ነበር። ኢየሱስ ክርስቶስ ስለማያቋርጥ እሳትና ስቃይ ሲያስተምር የተጠቀመው ይህንን ጌሄና የሚለውን ቃል ነው። ይህ ስፍራ ኢየሱስ ክርስቶስ በአዲስ ኪዳን በተደጋጋሚ ገሃነመ እሳት እያለ የሚጠራው ስፍራ ነው። መጽሐፍ ቅዱስ በዮሐንስ ራእይ ላይ ስለ መጨረሻው ዘመን ሲናገር ሲኦል የመጨረሻው ማረፊያ እንዳልሆነ ይነግረናል። በራእይ ምዕራፍ 20 ከቁጥር 11 እስከ 15 ላይ ታላቁን ነጭ ዙፋን ፍርድ እናያለን። ሙታን ሁሉ በእግዚአብሔር ፊት ይቆማሉ፣ መጻሕፍትም ይከፈታሉ። በመጨረሻም ሞትና ሲኦልም በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍም ተጽፎ ያልተገኘው ማንም ቢሆን በእሳት ባህር ውስጥ ተጣለ ይለናል። ይህ የእሳት ባህር የገሃነብ የመጨረሻውና ዘላለማዊው ሁኔታ ነው። መጀመሪያ የተዘጋጀው ለሰዎች ሳይሆን ለዲያብሎስና ለመላእክቱ እንደነበር ጌታ በማቴዎስ ወንጌል ምዕራፍ 25 ቁጥር 41 ላይ ተናግሯል።
ነገር ግን የእግዚአብሔርን የድነት መንገድ የናቁ ሁሉ የዚህ ፍርድ ተካፋይ ይሆናሉ። ስለዚህ ገሃነም ማለት በመጽሐፍ ቅዱስ መሠረት ከነጩ ዙፋን ፍርድ በኋላ ዲያብሎስና መላእክቱ ደግሞም የእግዚአብሔርን የድነት መንገድ የናቁ የሚገቡበት ስፍራ ነው። መጽሐፍ ቅዱስ እንደሚነግረን ሲኦልና ሞትም ወደ ገሃነም ይጣላሉ። ስለዚህ በዚህ ቃል መሠረት የነጩ ዙፋን ፍርድ ገና ስላልሆነ ወይም ስላልተፈጸመ አሁን ገሃነም ውስጥ ሰዎች ወይም ክፉ መናፍስቶች የሉም። አሁን የሚሞቱ ሰዎች ገነት ወይም ሲኦል ውስጥ ነው የሚገኙት። ከነዚህ ሐሳቦች መረዳት የምንችለው ሲኦል ጊዜያዊ ስፍራ ማለትም እስከ ፍርድ ቀን ሙታን የሚቆዩበት ሲሆን ገሃነም ደግሞ የመጨረሻው የቅጣት ቦታ ነው። ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ በማለት ይናገራል። ይህ እጅግ ከባድ ቃል ነው። መፍራት ያለብን የሰውን ፊት ወይም ጊዜያዊ መከራ ሳይሆን የዘላለም ሕይወታችንን ነው። እንዲሁም በማርቆስ ወንጌል ምዕራፍ 9 ከቁጥር 43 እስከ 48 እጅህ ብታሰናክልህ ቁረጣት፣ ሁለት እጅ ኖሮህ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከመሄድ ጉንድሽ ሆነ ወደ ሕይወት መግባት ይሻላል። እግርህ ብታሰናክልህ ቁረጣት፣ ሁለት እግር ኖሮህ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነም ወደማይጠፋ እሳት ከመጣል አንካሳ ሆነ ወደ ሕይወት መግባት ይሻልሃል። ዓይንህ ብታሰናክልህ አውጣት፣ ሁለት ዓይን ኖሮህ ትላቸው ወደማይሞትበት እሳቱም ወደማይጠፋበት ወደ ገሃነመ እሳት ከመጣል አንዲት ዓይን ኖራህ ወደ እግዚአብሔር መንግሥት መግባት ይሻልሃል። ይህ የሚያሳየው ኃጢአት ምን ያህል አደገኛ እንደሆነ እና ገሃነም በምንም ዋጋ ልንገባበት የማይገባ ስፍራ መሆኑን ነው። ከጌታችን ዕርገት በኋላ ሐዋርያት ይህንን እውነት ለቤተ ክርስቲያን አስተምረዋል። ሐዋርያው ቅዱስ ጳውሎስ በሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 8 እስከ 9 ላይ እግዚአብሔርን የማያውቁትና ለጌታችን ለኢየሱስ ወንጌል የማይታዘዙት ከጌታ ፊትና ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ በማለት ይናገራል። ውድ የሰሊሆም ቲዩብ ቤተሰቦች ይህንን ከባድ የመጽሐፍ ቅዱስ እውነት ዛሬ ተመልክተናል። መጽሐፍ ቅዱስ ስለ ገሃነም ይህን ያህል አጥብቆ የሚያስተምረው እግዚአብሔር ሰዎችን ለማሰቃየት ስለሚፈልግ አይደለም። እግዚአብሔር ፍቅር ነው። ሐዋርያው ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9 ጌታ ማንም እንዳይጠፋ ነገር ግን ሁሉ ለንስሐ እንዲበቃ ወዶ ስለ እናንተ ታገሳል በማለት ይናገራል። ገሃነም እውነተኛ እንደሆነ ሁሉ ከገሃነም የሚያድነው የእግዚአብሔር ጸጋም እጅግ ታላቅ ነው። እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን በቀራንዮ መስቀል ላይ አሳልፎ የሰጠን እኛ ልንገባበት ይገባን የነበረውን የገሃነም ፍርድ እርሱ ተሸክሞ ነፃ እንዲያወጣን ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የዛሬው መልእክታችን ማጠቃለያ ይሄ ነው። ገሃነም እውነተኛ ነው። ነገር ግን በእምነት በክርስቶስ በኩል የተዘጋጀልንም ማምለጫ መንገድ እውነተኛና የተረጋገጠ ነው።